ታምረኛውን የታጀብን ተራራ ነው መሶበ ወርቅ ያልከው? ሄሎ የሚት ነህ? አዎ ነኝ። ማን ልበል? የኔ ማንነት ይቆይህና ከአንድ ሰው መልእክት ወደ አንተ ተልኬ ነበር። እሱ ላደርስን የደወልኩት። ማን ነው እሱ? ያንተን መምጣት በጉጉት የሚጠብቅ ሰው ነው እኮ። ማን ነው እሱ? እሱን እናቆየውና መልእክቱን በነግርህ አይሻልም? እሺ ምንድነው መልእክቱ? በታጀብ አጠገብ እቆማለሁ። የቆምክባትን ምድር ርስቷ ታደርጋለህ። የእሷ የሆነውንም ታስመልስላታለህና መምጣቱንም በተስፋ እየጠበቀች ነው ብለውሃል። ምን አይነት መልእክት ነው? ምን ማለት ነው? ማናት እሷ? ይቅርታ ወንድሜ፣ ነገር የተባልኩት ይህም ብቻ ነው። እንዴ ያልኩ አልገባኝማ። ምን ማለት ነው? ማን ነው ታጀብ? ምናልባት የምትመጣ ከሆነ ለእነኚህ ጥያቄዎች በሙሉ መልስ ታገኝ ይሆናል። መምጣት የምትፈልግ ከሆነ ደግሞ ቦታውን ቴክስት አደርግልሃለሁ። መልካም ቀን። ቆይ ሰው ሁሉ ያሟል እንዴ? ዛሬ ምን ለማለት ፈልጎ? ማን ነው ታጀብ? እሷን ሲማስመልስላት ማናት? እንዴ መልእክተኛውስ ማን ነው? ይሄን ነገርማ ራሴ እጅ ማጣራት አለብኝ። ምንም ሆነ ምንም ይሄዳል። እሺ ያልከኝ ቦታ ደርሻለሁ። የት አለ ያልከኝ ሰውዬ? እሺ በጣም ጥሩ። እስኪ ዙሪያህን በደንብ ተመልከተው። ምን ይታያል? ምን አለ በዙሪያክ? ይሄው ማንም የለም። በቃ የሆነ እዚህ ጋር የሆነ ቤተክርስቲያን አለ። ከዛ ደግሞ የሆነ መሶበ ወርቅ የሚመስል ተራራ ነው ያለው። ታምረኛውን የታጀብን ተራራ ነው መሶበ ወርቅ ያልከው? አይዞህ አትደንግጥ ማለት። ቆይ እርስዎ ነው መልእክት የላኩብኝ? አዎ እኔ ነኝ። አልገባኝም። ቆይ የመልእክቱ ትርጉም ምንድን ነው? ታጀብ ማን ነው? ርስቱንስ የማስመልሰው ማን ነው? አልገባኝም። የጥያቄዎችክ ምስጢሩ እንዲፈታ ና አሳይህና ሁሉንም ነገር ትረዳዋለህ። ይህ ድንቅ ተራራ ታጀብ ተራራ ይባላል። ብዙ ተአምራት ሲሰራበት ይፈጸምበት ነበር። ብዙዎች ለመንገድ ሥራ እንዲሆናቸውና ሸዋ ለመጫን ሞክረው ኤክስካቫተርና ዶዘር ይዘው መጥተው እየተሰበረ እየተበላሸባቸው ራሱን አስከብሮ የኖረ ተአምረኛ ድንቅ ተራራ ነው። እነዚህ 12 የተለያዩ ጸበሎች ዕውራን ያበሩ፣ ድውያን የፈወሱ፣ ጎባጣ ያቀኑ፣ ብዙ ድንቅ ተአምራት ያደረጉ እንደሆኑ በዚህ አካባቢ ብዙ ምዕመናን ይመሰክራሉ። ይህ የምታየው ደግሞ ዮርዳኖስ ጸበል ሲሆን የቦታው ንብረትነት የቤተ ክርስቲያኗ ባለመሆኑ ምክንያት የተለያዩ ግለሰቦች ይህንን ብዙዎች የሚድኑበትን ተአምረኛ ጸበል ለመስኖ እየተጠቀሙበት ይገኛሉ። የእሷ የሆነውን ታስመልስላታለ ያልኩክ ይሄንን ነው። እነኚህ ደግሞ የምታያቸው 10 የተለያዩ ፍልፍል ዋሻዎች ሲሆኑ እያንዳንዳቸው በተለያዩ ቅዱሳን ስም ተሰይመዋል። ምዕመናን ሱባኤ ለመያዝ ይገለገሉበታል። አሁን ሁሉን ነገር ተረዳኸው? አዎ በእርግጥ ተረድቼዋለሁ። ግን አንድ ነገር ይቀረኛል። ምንድነው እሱ? ርስቷ በምድሯ ላይ ቆመ ርስቷ ታደርጋለህ የሚለው ነገር አልገባኝም። ርስት የተባለው ይህ የቆምንበት ስፍራ ነው። እንግዲህ ይህን ሁሉ ተአምር የምታደርግ ልደታ ማርያም እጅግ በጠባብ ቦታ ትገኛለች። ይህ የቆምንበት ርስት ደግሞ የሌሎች ነው።
ስለዚህ አንተንና እንዳንተ ያሉትን የጠራ ነው ይህንን 5000 ካሬ ሜትር ቦታ ለእናታችን ለልደታ ማርያም እንድታደርግ ነው። እንዲህ እንደዛ ከሆነማ እኮ ለኔ ትልቅ በረከት። የታዶ ቤተሰቦች ይሄ ሁሉ ጋጋታ ይሄ ሁሉ ርቀት ነው የእናንተ ትኩረት ለመሳብ ብቻ አይደለም። የዚህን ታላቅ ቦታ ድንቅ ቦታ ምን እንደሚደረግ ተአምራቱን እያንዳንዱን ነገር እንድትመለከቱት እንድትጎበኙት በማሰብ ነው። ስለዚህ ዋና ዓላማችን ይህን የቆምንበት ስፍራ ለቤተ ክርስቲያኗ ርስት እንዲሆን የሚያስፈልገውን ያህል ድጋፍ እንድታደርጉ ጥሪ ለማቅረብ ነው። ስለዚህ ከታች በምትመለከቱ አካውንት የቻላችሁትን ያህል እያስገባችሁ ኮመንት ላይ ደንብላችሁ መጻፍ። ወደ እናታችን ወደ ቅድስት ልደታ ማርያም ለበረከት መምጣት የምትፈልጉ በዚህ በምታዩት ቁጥር እየደወላችሁ አድራሻውን ጠይቃችሁ መምጣት ትችላላችሁ። እናመሰግናለን።